ሰላም ሰላም ውድ የአይንዬ ዩቲዩብ ተከታታዮች እንደምን ናችሁ? እንዴት ናችሁ? እንዴት ቆያችሁ? አሜን። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ የማሳያችሁ የፒዛ ዛተር አሰራር ነው። እስከ መጨረሻው አብራችሁኝ በመሆን አሰራሩን እንከታተላለን ማለት ነው። ይህንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። ወደ አሰራሩ እንገባለን ማለት ነው። እሺ መጀመሪያ ሊጥ ለማብኳት ነው። አሁን አንድ የሾርባ ማንኪያ ከሚራ እናደርጋለን። ሶስት የሾርባ ማንኪያ ሀሊብ ፓውደር ሀሊብ ኒዶ፣ ሶስት የሾርባ ማንኪያ። በመቀጠል አንድ የሾርባ ማንኪያ ስኳር፣ ሁለት የሾርባ ማንኪያ ዘይትን መጠቀም ይቻላል። ሁለት የሾርባ ማንኪያ መጀመሪያ እንዳድርጌያለሁ። እሺ በመቀጠል ውሃችንን ጨምረን፣ ውሃ እኔ አልመጥንም፣ ምክንያቱም በምናቦካው ዱቄት ልክ ስለሚወሰን ዱቄት ያው ሊጣችን ላላ ቢል የተመረጠ ይሆናል። አሁን ኩፍ እንደሌለን እርሻችንን ሲል ተመልሰን እንገናኛለን። ለ10 ደቂቃ ከድኜ አስቀምጠዋለሁ። እሺ ተመልሰን መተናል። ሊጣችን ማለቴ እርሻችን በዚህ መልኩ ኩፍ ብሎልናል። ያው ልክ እንደዚህ ኩፍ ሲል ዱቄታችንን እንጀምራለን። በመጀመሪያ አንድ የሻይ ማንኪያ ጥረጨው፣ አንድ የሻይ ማንኪያ ቤኪንግ ፓውደር፣ በመቀጠል ዱቄት ጨምራለሁ። አንድ ብርጭቆ እና ያልሞላ ማለት ነው። ያው እኔ ዛሬ የምሰራው ትንሽዬ ስለሆነ እናንተ ግን መጠኑን መጨመር ትችላላችሁ። ለ10 ደቂቃ አብኩተን እንመለሳለን። እሺ ተወዳጆች ሊጣችንን አብኩተን ተመልሰናል። ለ10 ደቂቃ በደንብ ሹት፣ ልክ እንደዚህ። ምክንያቱም በደንብ ከታሸ ቆንጆ ስለሚሆንልን ከላይ ዘይት ወይም ደግሞ ያላችሁን ዝብዳም ሊሆን ይችላል ቀብተን ለግማሽ ደቂቃ እናስቀምጠዋለን። ምክንያቱም አሁን በእኛ ሰዓት በዚህ ሀገር ሙቀት ነው። ስለዚህ ብርድ ከሆነ
እንደየ አካባቢያችሁ አንድ ሰዓት ወይም ደግሞ ሞቃታማ ከሆነ ደግሞ ግማሽ ሰዓት ይበቃዋል። ሊጣችን ኩፍ እስኪል ድረስ የሚገቡትን ግብአቶች እናዘጋጃለን፣ እንመለሳለን። እሺ ተወዳጆች ሊጣችን በዚህ መልኩ ኩፍ ብሎልናል። 30 ደቂቃ ነው ያስቀመጥኩት። እሺ የምንጠቀማቸው ግብአቶች ፍልፍል ባርድ፣ ፍልፍል አክበር፣ ቲማቲም፣ ይሄ ጅቡን ከረፍት ነው። ይሄ ማለት ነው። ይሄ እናንተ ጅቡን ዘለና መጠቀም ትችላላችሁ። የኔ ሴትዮ ግን ይሄን ስለምትወደው ነው እንትን ብየው ነው። በካሮት መፈቅፈቂያው በሽሬው ነው። ይሄ ደግሞ ዛተር ነው። ጅቡን ሳይል ዘይቱን የምንጠቀማቸው ማለት ነው። እሺ አሁን ስኒያችንን ዘይት እንቀባለን እንዳይዝብን ማለት ነው። በደንብ አድርገን እንቀባዋለን ዘይት። ልክ እንደዚህ መጠኑን ብዛቱን እንደፈለጋችሁ በትልቅም ፓትራ መስራት ትችላላችሁ። የኔ ግን ሴትዬ የምትወደው ትንሽ ስለሆነ በእነዚህ ነው የምንሰራው። እሺ ዘይታችንን እንደዚህ ቀብተናል ስኒያችንን። በመቀጠል ሊጣችንን እዚህ ጋር እናዘጋጃለን። እሺ ተመልካቶች እኔም ሊጡን እዚሁ ላይ ነው እየጠፈጠፍኩት። ከዛም እንዲበስልልን እንደዚህ በሹኪያ እንደዚህ እናደርገዋለን። ምክንያቱም ፒዛ ስለሆነ እንዲበስልልን ውስጡ ማለት ነው። በእጃችሁ ማድረግ ትችላላችሁ። ተወዳጆች እንደዚህ አድርገን አዘጋጅተናል። እሺ በመቀጠልም ዘይት ማለቴ ጅብን ሳይዳችንን እንቀባለን። የጅብን ሳይሉን መጠን እንደፈለጋችሁ ማብዛትም ማሳነስም ትችላላችሁ። ያው በጣም ሲያንስ ግን ብዙም አይጣፍጥም፣ ሲበዛም ደግሞ ብቻ መጠነኛ አድርጋችሁ ማድረግ፣ እንደዚህ ልክ እንደዚህ መቀባት ማለት ነው። እሺ ተወዳጆች አሁን ጅብናችንን በዚህ መልኩ ቀብተናል። ከዛም ዘይቱን እናደርጋለን። ያው ዘይቱን አለማድረግም ይቻላል፣ ማድረግም ይቻላል። ግን ሞር የሚኖረው የጣፈጠ ይሆናል ማለት ነው። ልክ እንደዚህ እናደርገዋለን ዘይቱናችንን። እንደዚህ ሁሉም እንዲዳረስልን በማንኪያ ማድረግ ትችላላችሁ። ከዛ በመቀጠል የምናደርገው ጅብ ማለት ፍልፍል ባረድ እናደርጋለን በዚህ መልኩ። እሺ ተወዳጆች እንደዚህ አድርገን ካደረግን በኋላ ቲማቲማችንን እና ፍልፍል ባርዳችንን ፍልፍል ሮሚ ማለት ነው እንደዚህ ካደረግን በኋላ እኔ ስለሌለኝ ነው ዘይቶን መጠቀም አለባችሁ። እኔ ሴትዮ ስላላመጣች ነው ያላደረግኩት። ዘይቶን ፒዛ ላይ የሚገባው ማለት ነው። አፍደሩንም አስወጡንም መጠቀም ትችላላችሁ ማለት ነው። አረንጓዴውንም ጥቁሩንም። በመቀጠል ግን የማደርገው እዚህ ጋር ዛተር ነው። ዛተር እንደዚህ እናደርጋለን።
በእውነት በእውነት ሰርታችሁ ሞክሩት። በጣም ነው የሚጥመው። በጣም እጅግ በጣም ዛተር በጣም ነው የምወደው። ደግሞ በፒዛ ሲሆን በጣም በጣም ነው የሚጥመው። ሴትዬ ራሱ በጣም ነው የምትወደው። ልክ እንደዚህ ካደረግን በኋላ እንዳይበዛ የቅድም ያሳየኋችሁን ጅቡን ከረፍቱን ልክ እዚህ ጋር እናደርጋለን። እንደዚህ እናንተ ጅቡን ሙዘሬላ መጠቀም ትችላላችሁ። ሴትዬ ግን ይሄን ነው የምትወደው። ዛተር ስሰራ ማለት ነው፣ ፒዛ ዛተር ስሰራ ይሄን ነው የማደርገው። ልክ እንደዚህ ካደረግን በኋላ ወደ ፍርናችን እናስገባለን። ከዛ ከበሰለ በኋላ እንገናኛለን። እሺ ውድ ተመልካቾቼ እንደዚህ ብሎ በስሎልናል። በጣም ነው የሚያምረው። አሁን ቆራርጠን እንመለሳለን። እሺ ተወዳጆች ተመልሼ መጥቻለሁ። እንደዚህ አድርገን ቆራርጠኗል። በእውነት በእውነት ሞክሩት። በጣም በጣም ነው የሚጣፍጠው። ይህንን ይመስላል። በጣም ነው የሚጣፍጠው። ሞክሩት። እንግዲህ የማስተካክለው ነገር ካለ ያልገባችሁ ነገር ካለ ኮመንት ላይ አስቀምጡልኝ። ገብቼ አያለው መልሳለሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛልኝ። ሰላም ለሀገራችን።